ይድረስ ለወደፊቷ ሚስቴ አንቺ እንደምን አለሽ? እኔ በጣም ደህና ነኝ። በጧት በማታ እንደምታስብኝና መቼ መጥቼ እንደምወስድሽ ጉጉት እየጠበቅሽ መሆኑን ልቦና ይገነዘባል። እኔም አንቺን ሳስብ የመሰሉ ፋንታውን ለወርቁ አይተነው ዘፈነችው የሚባለው ዘፈን ውስጥ አንዳችን ታች ሆነን አንዳችንም ከላይ ተዋደን እንገኝ በደስታ አልጋ ላይ የሚለው ግጥም ከሰርጋችን ምሽት እስከ ጫጉላችን መጨረሻ ያለውን ውብ የፍቅር ጊዜ ፍንትው አድርጎ ያሳየኛል። ከዚህ በመቀጠል በጧት በማታ የሚያሳስበኝን ነገር በደብዳቤ አሰፈርኩልሽ። ምንም እንኳን ውብ የሆነ የፍቅርና የሞት ቸከር የሚያጭር ወራት የምናሳልፍ ቢሆንም ምዕተ ዓመት የሆኑ ጊዜያትን በጭቅጭቅና በንትርክ እንደምንገፋ አንቺም እኔም የምናውቀው ሀቅ ነው። መኪና፣ ቤት ቢቻለው አውሮፕላን የሚገዛ ሀብታም ባል እንደምትመኝ ከአንድም 2-3 ጊዜ ውስጥ ያስረግጦ ነግሮኛል። ይህንንም በመረዳት ብጥር ብግር ባስብ ባልም ባወጣ ባወርድ ብፈለጥ ብቆረጥ በሐሳብና በጭንቀት ከመመለጥና ከመሸበት የዘለለ ያንቺን ገደብ የለሽ ፍላጎት ማሟላት የሚችል ጠብ ያለ ነገር የለም። ይህንን ጭንቀቴና ችግሬን ተረድተሽ ከክፋት እንዳልሆነ አውቀሽ ሌላ ባልፈልጊ ስል በትህትና እገልጻለሁ። ተስፋው ባልሽ። አመሰግናለሁ። አልመጣም ቀረቦ ሸጌ አልመጣም ቀረቦ